በስተመጨረሻም ጉግል አማርኛ ኦሮምኛ ትግረኛ ጽሁፎችን አስገብታችሁ ወደ ኤአይ ቮይስ የሚቀይር ኤአይ ለቀቀ። እስኪ በዚህ ኤአይ ተጠቅሜ የሰሯቸውን ኤአይ ቮይስ አዳምጧቸው። ይህን ስናገር ብዙ ሰው ላያምነኝ ይችላል፣ ግን ይሄ የሰው ድምጽ አይደለም። ቴክኖሎጂን አማያ አዱኛ ኬኛ ሰፊሳን ጅጂራ ጅራ ነዚህ ክዛረብ ከለኹ ብዙሕ ሰብ ከያምኒ ይኽእል እዩ ግን እዚ ድምጽ እንደሰማችሁት በጣም ሃይ ኳሊቲ የሆኑ ኤአይ ቮይስ ነው የሚሰራው። በዛሬው ቪዲዮ ላይ አንድም ሳንቲም ሳትከፍሉ እንዴት በነፃ መጠቀም እንደምትችሉ አሳያችኋለሁ። ወደ ቪዲዮ እንግባ። በመጀመሪያ ይሄን ቪዲዮ ላይክ እና ሰብስክራይብ እናድርጋለን። በመቀጠል ጉግል ላይ እንሄድና ai-studio.google ብለን ሰርች እናደርጋለን። ከዛም መጀመሪያ ላይ ይመጣላችሁን ይሄኛውን ዌብሳይት ክሊክ ታደርጉታላችሁ። ከዛም ልክ እንደዚህ አይነት ኢንተርፌስ ይመጣላችሁ። እዚህ ጋር ሞዴል የሚለውን ክሊክ ታደርጋላችሁ። በመቀጠልም ወደታች ስክሮል ታደርጉና ስፒች ኤንድ ሚውዚክ የሚለውን ክሊክ ታደርጋላችሁ። ከዛም እዚህ ጋር የምትመለከቱትን ጀመናይ 3.1 ፍላሽ ቲቲኤስ የሚለውን ትነካላችሁ። ከዛም ልክ እንደዚህ አይነት ኢንተርፌስ ይመጣላችሁ። እዚህ ጋር ክሊክ ታደርጋላችሁ። በመቀጠልም እዚህ ጋር ያለውን የሶስት ሰረዝ ምልክት ትነኩታላችሁ። ከዛም ወደታች ትሄዱና እዚህ ጋር ስፒከር ሴቲንግ የሚለውን ክሊክ ታደርጋላችሁ። በመቀጠልም ወደታች ስክሮል ታደርጉና እዚህ ጋር ከምትመለከቷቸው ቮይሶች ውስጥ የፈለጋችሁትን አንዱን ትመርጣላችሁ። ለምሳሌ ክለን እዚህ ጋር ካሮን የሚለውን ነካና ኤክስ ብዬ እወጣለሁ። አሁንም በድጋሚ ኤክስ ብዬ ከወጣሁ በኋላ እዚህ ኢንፑት ቦክስ ላይ ወደ ኤአይ ቮይስ እንዲቀየርልኝ የምፈልገውን አማርኛ ወርድ ፔስት አደርግለታለሁ። ከዛም እዚህ ጋር ራን የሚለውን እነካለሁ። እንደምታዩት ጀነሬት ማድረግ ጀምሯል። እንደምትመለከቱት አውዲዮን ሰርቶ ጨርሷል። እስኪ ፕሌይ ልበልና ምን አይነት ሪዛልት እንደሰጠኝ ላሳያችሁ። ሰላም፣ እንዴት ናችሁ? ስሚ ዮሐንስ መለሰ ይባላል። ይሄ የሰው ድምጽ እንዳይመስላችሁ፣ ይሄ የኤአይ ድምጽ ነው። እንዴት አያችሁት? ሐሳባችሁን ኮመንት ላይ አስቀምጡልኝ። እንደሰማችሁት በጣም ሃይ ኳሊቲ የሆነ አማርኛ ቮይስ ነው ይሰራልኝ። አሁን ደግሞ ማሳያችሁ እንዴት በኦሮምኛና በትግረኛ ኤአይ ቮይሶች እንደምትሰሩ ነው። በመጀመሪያ ከዚህ እንወጣና ጀመናይ ላይ እንሄዳለን። ከዛም ኦሮምኛና ትግረኛ ጽሁፍ እንዲሰጠኝ ጠይቀዋለሁ። ለምሳሌ ክለኔ እዚህ ጋር ያልኩት ጊቭ ሚ ኦሮሚክ ኤንድ ትግረኛ ወርድ to test a new Gemini 3.1 flash TTS AI voice model, so make it 3 lines ነው ያልኩት። ከዛ ኢምፕሮምፕቲንግ ካስገባው በኋላ ኢንተር ለዋለሁ። እንደምትመለከቱት እዚህ ጋር ኦሮምኛ ጽሁፍ ሰጥቶኛል። እሱን ኮፒ አድርገውና ተመልሼ ወደ ai-studio.google.com ላይ ሄዳለሁ። ከዛም ቅድም ያስገባነውን አማርኛ አጠፋውና ከዛም እዚህ ጋር ስፒከር የሚለውን ክሊክ አድርግና አሁን ወደ ሴት ቮይስ እቀይረዋለሁ። እዚህ ጋር ኦዲ የሚለውን ክሊክ አድርግና ኤክስ ብዬ ከወጣሁ በኋላ ቅድም ኮፒ ያደረኩትን ኦሮምኛ ወርድ እዚህ ጋር ፔስት አደርገዋለሁ። ከዛም እንደ ቅድሙ ራን የሚለውን እጫናለሁ። እንደምትመለከቱት ጀነሬት ማድረግ ጀምሯል። እንደምትመለከቱት አውዲዮን ሰርቶ ጨርሷል። እስኪ ላሰማችሁ። ኩኖ ቴክኖሎጂን አማ ጂሬኛ ኬኛ ሳፊሳን ጅጂራ ጅራ አዱኛ ረጋሌ ዲጂታላ ካናን አፋን ኬኛ ገረ ፉልዱረቲ ተርካንፋቺሱን ሙርቴሳዳ ሚ ደጌፈዳ ሰገሌን ኩን ሀገም ሚደጋፊ ቁልቁሉዳ። እንደሰማችሁት አሪፍ የሆነ ኦሮምኛ ቮይስ ነው እየሰራልኝ። አሁን ደግሞ እንዴት ትግረኛ ቮይስ እንደምትሰሩ አሳያችኋለሁ። በመጀመሪያ ከዚህ ኤአይ ስቱዲዮ እንወጣና ጀመናይ ላይ እንሄዳለን። ቅድም ስጠይቀው ኦሮምኛና ትግረኛ ስለጠየቁት እዚህ ጋር እንደምታዩት ትግረኛም ጽሁፍ ሰጥቶኛል። እሱንም ኮፒ አደርገዋለሁ። ከዛም ተመልሼ ኤአይ ስቱዲዮ ላይ ሄዳለሁ። በመቀጠልም የቀደሙን ኦሮምኛ ሰሌክት ኦል ብዬ አጥፋዋለሁ። ከዛም አሁንም በድጋሚ ስፒከር የሚለውን ነካና ወደ ፈለኩት ኤአይ ቮይስ ቀይረዋለሁ። በመቀጠልም እዚህ ጋር አልጄቢ የሚለውን ቮይስ ሰሌክት ካደረኩ በኋላ ኤክስ ብዬ እወጣለሁ። ከዛም ቀደም ኮፒ ያደረግነውን ትግረኛ ጽሁፍ እዚህ ጋር ፔስት አድርግለታለሁ። በመቀጠል ራን የሚለውን እጫናለሁ። እንደምታዩት አሁንም ጀነሬት ማድረግ ጀምሯል። ትግረኛውን ኤአይ ቮይስ ሰርቶ ጨርሷል። እስኪ ላሰማችሁ። እንኳን አብዚ ሓድሽ ናይ ድምፂ ቴክኖሎጂ ብሰላም መጻእኩም። ቃላትናን ሓሳባትናን ብዲጂታል መገዲ ክንሰምዖ ከለና ፍሉይ ስምዒት እዩ ዘሕድረና። እስኪ ስምዕዎ፣ እዚ ናይ ኤአይ ድምፂ ክሳብ ክንደይ ባህ የብል። እንደሰማችሁት አሪፍ የሆነ ትግረኛ ቮይስ ነው የሰጠኝ። ምንም እንኳን ትግረኛ ማዳመጥ ባልችልም እስኪ ትግረኛ የምትችሉ ሰዎች ካላችሁ እንዴት ነው እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። እንዳያችሁት በሶስቱም ቋንቋዎች ኤአይ ቮይስ ጀነሬት ማድረግ ትችላላችሁ። አሁን ደግሞ ማሳያችሁ ኮንቨርሴሽናል ኤአይ ቮይስ ወይም በሁለት ሰዎች መካከል የሚደረግ ንግግርን እንዴት እንደምትሰሩ ነው። እንደተለመደው ለመጀመሪያው ስፒከር 1 ቮይስ እንመርጥለታለን። እኔ እዚህ ጋር ካሮን የሚለውን ከመረጥኩ በኋላ ኤክስ ብዬ እወጣለሁ። ከዛ በመቀጠልም ሁለተኛ ስፒከር ወይም ሁለተኛ ተናጋሪ ሰው እንዲኖር እዚህ ጋር አድ ስፒከር ብሎክ የሚለውን ክሊክ ታደርጉታላችሁ።
እንደምታዩት አሁን ሁለት ስፒከሮች ተፈጥሯል። ስፒከር 1 ኤንድ ስፒከር 2። ቀደም እንዳያችሁት ለስፒከር 1 ካሮንን የወንድ ድምጽ ነበር የመረጥኩት። አሁን ደግሞ ለስፒከር 2 የሴት ድምጽ እንመርጣለን። ስለዚህ ስፒከር 2 የሚለው ክሊክ አደርግና ወደታች ስክሮል አድርግና የሴት ድምጽ እፈልጋለሁ። ከዛም እዚህ ጋር ኦዲ የሚለውን የሴት ድምጽ ክሊክ ካደረኩ በኋላ ኤክስ ብዬ እወጣለሁ። በመቀጠል ስፒከር 1 እንዲያወራ የምፈልገውን ወርድ ፔስት አደርግለታለሁ እዚህ ጋር። ከዛም ደግሞ ስፒከር 2 የመረጥኳት ሴት እንድትናገር የሚፈልገውን ወርድ እዚህ ጋር ፔስት አደርግላታለሁ። እንደምትመለከቱት ለስፒከር 1ም ጽሁፍ አስገብቼለታለሁ፣ ለስፒከር 2ም ጽሁፍ አስገብቼለታለሁ። ግን ኮንቨርሴሽኑ እንዲቀጥልም ከፈለኩ እዚህ ጋር አድ ስፒከር ብሎክ የሚለውን ድጋሚ በመጫን ስፒከር 2 ከመለሰች በኋላ ድጋሚ ስፒከር 1 እንዲያወራ የምፈልገውን ጽሁፍ በድጋሚ ፔስት አደርግለታለሁ ሌላ ጽሁፍ። እዚህ ጋር እንደምትመለከቱት ስፒከር 1 ከጠየቀ በኋላ ስፒከር 2 እንድትመለስ ካረኩ በኋላ ድጋሚ ደግሞ ስፒከር 1 እንዲናገር አድርጌዋለሁ። ከዛ ይሄንን ከጨረስኩ በኋላ እዚህ ጋር ራን የሚለውን ነካና ጀነሬት እንዲያደርግልኝ እነግረዋለሁ። እዚህ ጋር እንደምታዩት ጀነሬት ማድረግ ጀምሯል። እዚህ ጋር እንደምትመለከቱት በሁለት ሰዎች መካከል የሚደረገውን ኮንቨርሴሽን ሰርቶ ጨርሶልኛል። እስኪ ላሰማችሁ። ሄይ ሃና፣ እንዴት ነው? የዚህን ዩቲዩብ ቻናል ሰብስክራይብ አድርግሻል እንዴ? እንዴ ምን ጥያቄ አለው? ዮሐንስ መለሰ እኮ በኤአይ ዙሪያ የተለያዩ ቱቶሪያሎችንና በየሳምንቱ ደግሞ በኤአይ ዙሪያ ምን አዳዲስ ነገሮች አሉ ብሎ እኮ ቱቶሪያል ቪዲዮዎችን ይሰራል። ስለዚህ እኔ ሰብስክራይብ አድርጌያለሁ። እውነትሽን ነው። ዮሐንስን ሰብስክራይብ አለማድረግ ትልቅ ስህተት መሆን አለበት። እንደሰማችሁት ይህን ቪዲዮ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ኮንቨርሴሽናል አውዲዮ እንደዚህ እንደምታዩት በጣም አሪፍ አድርጎ ሰርቶልኛል። አሁን ደግሞ እንዴት ኤክስፕሬሲቭ ወይም ኢሞሽን ያላቸውን ልክ እንደ መሳቅ፣ መናደድ፣ ማልቀስ ያሉ ስሜቶችን እንዴት ኤአይ ቮይስ አንደርስታንድ አድርጎ ቮይስ እንዲሰራላችሁ ማድረግ እንደምትችሉ አሳያችኋለሁ። ልክ እንደዚህ ወደ ኖርማል ከተመለሰልኝ በኋላ እዚህ ጋር ጽሁፌን አስገባለሁ ወደ ኤአይ ቮይስ እንዲቀይርልኝ። እዚህ ጋር እንደምትመለከቱት ግን ከቀድሞቹ ትንሽ ለየት ያለ ነው። እዚህ ጋር ብራኬት ከፍቼ ላፊንግ ዱሬሽን 3 ሰከንድ ብየዋለሁ። ይህ ምን ማለት ነው? መሳቅ ከዛም ደግሞ ለ3 ሰከንድ ስትስቅ ለ3 ሰከንድ እንዲቆይ ብየዋለሁ። እናንተም የራሳችሁን ኢሞሽን ማስገባት ስትፈልጉ እዚህ ጋር ብራኬት ትከፍቱና መሳቅ ከሆነ መሳቅ፣ መናደድ ከሆነ መናደድ፣ መደሰት ከሆነ መደሰት የሚሉን በብራኬት በእንግሊዝኛ አድርጋችሁ ላፊንግ ከዛ ደግሞ ምን ያህል ሰከንድ እንዲቆይ እንደምትፈልጉ ዱሬሽን ትሉና እዚህ ጋር ምን ያህል ሰከንድ እንዲቆይ እንደምትፈልጉ አሁን ለምሳሌ እዚህ ጋር 3 ሰከንድ ብዬ አስገብቼለታለሁ። ከዛም በዚህ መልክ ጽሁፋችሁን ካስገባችሁ በኋላ ቮይስ እንመርጣለን። አሁን ለምሳሌ ያክል ለዚህ ጽሁፍ የሚሆን አሁን የሴት ድምጽ ነው። ስለዚህ የሴት ድምጽ እንመርጣለን። ከዛም እዚህ ጋር የምትመለከቱን የሴት ድምጽ ከመረጥኩ በኋላ ኤክስ ብዬ እወጣለሁ። ከዛም እንደተለመደው ጀነሬት እንዲያደርግልኝ እዚህ ጋር ራን የሚለውን ክሊክ አደርጋለሁ። እንደምትመለከቱት ጀነሬት ማድረግ ጀምሯል። እዚህ ጋር እንደምትመለከቱት ሰርቶ ጨርሷል። እስኪ ላሰማችሁ። ኧረ ይህን ጉድ ስሙ። ወዮ እኔም ማሳቄን መቆጣጠር አቃተኝ። እንደተመለከታችሁት በጣም አሪፍ የሆነ የሳቅ ቮይስ ነው እየሰራልኝ። አሁን ደግሞ ማሳያችሁ እንዴት የሹክሹክታ ድምጽ እንደምትሰሩ ነው። እንደተለመደው ወደ ቮይስ እንዲቀየርልኝ የምንፈልገውን ጽሁፍ አስገባለታለሁ። ሰው እዚህ ጋር ፔስት አደርጋለሁ። ከዛ ደግሞ የምንፈልገውን ቮይስ መርጥና ኤክስ ብዬ እወጣለሁ። እዚህ ጋር እንደምትመለከቱት እዚህኛው ያስገባነው ጽሁፍ ላይ ምንም አይነት ኢንላይን ታግ የለም። ኢንላይን ታግ ምንድነው? እንደ ቀደሙ ይሄ በብራኬት አድርገን ላፍ፣ ሳድ እነዚህ ኢሞሽን የሚገልጹ ወርዶች አልተጠቀምኩም። ለምንድን ያልተጠቀምኩት? በሌላ መንገድም እንዴት ማድረግ እንደምትችሉ ለማሳየት ነው። ሰው እዚህ ጋር እንደምትመለከቱ ከሆነ እዚህ ጋር ሲን እና ሳምፕል ኮንቴክስት የሚል አለ። ከነዚህ ከሁለት አንዱ ኢንፑት ቦክሶች ላይ ተጠቅማችሁ ማስገባትም ትችላላችሁ። ለምሳሌ ከለኔ እዚህ ጋር ሲን የሚለው ላይ መርጬ ዊስፐር ቮይስ ብዬ ጽፈልታለሁ። ምንድን ያልኩት ዊስፐር ቮይስ ማለት የሹክሹክታ ድምጽ ማለት ነው። በነገራችን ላይ እነዚህ ኢንላይን ታጎች እዚህ ጽሁፋችሁ ላይ ስታስገቡ ወይም ደግሞ እዚህ ጋር በሲን ወይም ሳምፕል ኮንቴክስት ላይ ስታስቀምጡ በእንግሊዝኛ ቢሆን ይመከራል። ምክንያቱም ኤአይ በደንብ እንግሊዝኛ አንደርስታንድ ስለሚያደርግ ከአማርኛ ይልቅ፣ ስለዚህ እንግሊዝኛ ተጠቀሙ። እኔም እዚህ ጋር እንደምታዩት ዊስፐር ቮይስ ብዬ ጽፌያለሁ፣ የሹክሹክታ ድምጽ። ከዛም እዚህ ጋር ደግሞ ወደ ቮይስ እንዲቀየርልኝ የምፈልገውን ጽሁፍ አስገብቼለታለሁ። አሁን እዚህ ጋር ረን እለዋለሁ። እንደምትመለከቱት አውዲዮን ሰርቶ ጨርሷል። እስኪ ላሰማችሁ። እናንተ ይህን ሰምታችኋል? ጉግል አማርኛ፣ ኦሮምኛ፣ ትግርኛ ጽሁፎችን ወደ ኤአይ ቮይስ የሚቀይር ኤአይ ለቀቀ።
እንደሰማችሁት በጣም አሪፍ የሆነ የሹክሹክታ ድምፅ ነው የሰራልኝ። ይህን ቮይስ ደግሞ እንዴት ዳውንሎድ እንደምታደርጉ ላሳያችሁ። እዚህ ጋር የዳውንሎድ አይከን አለች እዚህ ጋር እንደምታዩት። ስለዚህ ክሊክ ስታደርጉ አውቶማቲካሊ ዳውንሎድ ያደርግላችኋል። እንግዲህ እንዳያችሁት ይህንን ጉግል AI ስቱዲዮ ተጠቅማችሁ በነፃ በኢትዮጵያ 3 ቋንቋዎች ቮይስ ጀነሬት ማድረግ ትችላላችሁ። በተጨማሪም ደግሞ ኤክስፕሬሲቭ ቮይሶችን ይሄ ስሜት ያላቸው መናደድ፣ መሳቅ ያሉ ቮይሶችን እና ደግሞ የዲያሎግ ሁለት ሰዎች መካከል የሚደረግ ዲያሎጎችንም መስራት ትችላላችሁ። ቪዲዮ ጠቃሚ ከነበረ ላይክ አድርጉት። በየጊዜው እንደዚህ አይነት የትም ልታገኟቸው ማትችሏቸውን AI ቱቶሪያሎች እና መረጃዎች እንደርሳችሁ ሰብስክራይብ ማድረግ እንዳይረሳ። ዮሐንስ መለሰ ነበርኩ። ፒስ አውት።